አስገባቸው ወደ ረፍታቸው አሜን ወደ ረፍታቸው ከገባ በፈረስ ይከታተሏቸው ነበር ፈረሰኛውን በባህር አሰመጠ ይላል እየሰማሽ ነው እህቴ ከዚህ በኋላ የሚደበላልቅ እንዳትግባቡ የሚያደርግ እርስ በርሳችሁ እንዳትነጋገሩ የሚያደርግ አንተ ትብስ አንቺ ትብስ ተባብላችሁ ከቤተሰብ ጋር የውይይት ነገር የማይወድ ክፉ መንፈስ ዛሬ በኢየሱስ ክርስቶስ ስም እግዚአብሔር በምድረ በዳ ፈረሰኛውን በባህር እንዳሰመጠ ነገስታቱን በባህር እንዳሰመጠ በጌታ በኢየሱስ ክርስቶስ ስም ጠላትሽ የሰመጠ ይሁን በቅዱሳን ላይ በእህቶችና በወንድሞቼ በኢየሱስ ስም የሰመጠ ይሁን እየተከተለ በፈረስ ኮቴ እያለ እያስለቀሳችሁ ያለ የናንተ ነገር ትንሽ ስታርፉ በቤተሰብ የሚተነኩሳችሁ የቤተሰብ አበቃ ስትሉ በልጆቻችሁ የሚተነኩስ የክፉ እጅ ዛሬ በኢየሱስ ሰይፍ የተቀጣ ይሁን በኢየሱስ ሰይፍ የተቀጣ ይሁን የእግዚአብሔር ቃል ሲናገር እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ላይ ስልጣን ሰጥቷችሁ እንደሚል በኢየሱስ ክርስቶስ ስም እግዚአብሔር በህቴ ላይ ያለ እባብና ጊንጥ የሚል ጂሰስ እንደዚህ ያለው እህቴ እንደዚህ ያለው ባንቺ ላይ አሜን እንደዚህ ያለው ምላሰኛ ሲነሳብሽ አያለው ምላሰኛ የባብ መንፈስ አያለው የባብ መንፈስ የሚያጣላ ከዚህ ከዛ አላውቅም እኔ ግን እባብ ነው ማየው የባብ በመንፈስ የባብ ምላስ ወደዚህና ወደዛ ሲል አያለው ምላሰኛ ሰው የተነሳብሽ አያለው ነገረኛ የማይቀመጥ ላንቺ ነገር አንቺ ካልታወቅሽ የማይቀመጥ እረፍት የሚነሳ አያለው የሚገርምሽ በጌታ በኢየሱስ ክርስቶስ ስም ሌባጂና ማሳክ ለባጂና ላቦ ሸላባ የእውነት ነው እግዚአብሔር ሰው አያለው ምላሱን በቃ በምላስ ነው ያንቺን ጉዳይ የሚያደክመሽ በምላስ ነውና በመንፈስ የማየው ዝም ብዬ ወደዚህ ወደዛ ሲያደርግ ነው በጌታ በኢየሱስ ሰይፍ የተቆረጠ እንዲሆን ጸለይኩኝ ከዚህ በኋላ የክፉ ምላስ እንዳይሰራ በኢየሱስ ሰይፍ የተቆረጠ ይሁን የእግዚአብሔር ቃል ሲናገር የኢየሱስ ስም ሰይፍ ነው ተብሎ በቃል እንደተጻፈ የጠላት ምላስ በኢየሱስ ስም የተቆረጠ እንዲሆን እግዚአብሔር ሌባጂና ማሳ ታርጌት ያደረገው አንቺን ነው ታርጌት ያደረገው የሚገርምሽ ቤተሰቦችሽ ሁሉ ይስማማሉ ግን አንቺን ታርጌት ያደረገ አያለው ታርጌት ያደረገ ክፉ መንፈስ እውነት ነው እኔ ምንም ነገር ታርጌት ያደረገ በቃ ምንም ነገር ባሆነ በቃ እናደዳለሁ አንዳንድ ነገር ሲሰማ እናደዳለሁ ሴላባ ዲናራባ ይሄ የባብ መንፈስ ነው ይሄ የባብ መንፈስ አንቺ ከእግዚአብሔር ጋር ያለሽን ሪሌሽን ለመለየት ስለሚፈልግ ነው ለምነትሽ ያለሽን ግምት የሚገርምሽ በእምነትሽ የማትደራደሪ ስለምትሆኝ እሱን ነገር የሚመታው በሚመስል ነገር ነው የሚመታው ጠላት ሁሉ ጊዜ አይመጣም በድብቅ ባንዳንድ ነገር ነው የሚመጣውና እሱን ለማሰናከል የሚመጣው ዛሬ ግን የእግዚአብሔር መንፈስ የትንሳኤው ኃይል በኢየሱስ ስም ወቅቶታል በጌታ በኢየሱስ ስም ወቅቶታል ላባጂና ማሳፋሪ ላቦ ኢየሱስ ክርስቶስ ደሙን በመስቀል ላይ እንዳፈሰሰ በጌታ በኢየሱስ ስም በመስቀሉ ጉልበት የተቀጣ እንዲሆን ጸልይ በኢየሱስ ስም የመስቀሉ ጉልበት የተቀጣ እንዲሆን ጸልያለሁ አቤቱ የዘላለም አባት ሆይ ጠላት የኛን ጩኸት አይፈራም ጠላት የኛን ንግግር አይፈራም የክርስቶስን የመስቀል ይታዘዛል በኢየሱስ ስም በመስቀሉ ኃይል እንዲነሳ ጸልያለሁ ከህቴ ላይ ያለ ኮቴዋን የሚከተል የክፋት ምንጭ በቤተሰቦቿ ላይ የምላስ ዘር እየዘራ ሊያጣላ የወጣ ክፉ ነገር የሚያሰማ መልካሙን እንዳትሰማ ልቧን ሊያዝን የወጣ መንፈስ በኢየሱስ ስም ይቀጣ በኢየሱስ ስም ይቀጣ በኢየሱስ ስም ደም የተበላ ይሁን በኢየሱስ ስም ደም እሳት የተቃጠለ ይሁን በጌታ በኢየሱስ ስም አሜን ለህቴ ስጸልይ
እንደዚህ አይነት ኬዝ ያላችሁ አላችሁ ቅዱሳን እንደዚህ አይነት ኬዝ ያላችሁ አያለው በመንፈሴ እንደዚህ አይነት ኬዝ ያላችሁ ጠላት ኮቴያችሁን ደስታችሁን ለመቀማት የክርስቶስን ደስታ እንዳታጥጥሙ ዓለም የሚሰጣችሁ ሰላም አይደለም እኔ የምሰጣችሁ እኔ ራባጄና ማሳ እንደሚል ያን ነገር ለማቋረጥ የሚተጋ ክፉ መንፈስ አለ ኦላባጂ ለህቴ ስጸልይ ይሰማኛል አላችሁ እንደዚህ አይነት ሰዎች አላችሁ በማታቁት ጉዳይ የሚያጣላችሁ በማታቁት ጉዳይ ነገር ተቀይሮ በቃ ያላሰባችሁትን ነገር በመናገር የሚጋጫችሁ ከቤተሰብ ጀምሮ አብረዋችሁ ከሚሰሩ ጀምሮ ይሄ የጠላት መንፈስ ነው ወገኖቼ እግዚአብሔር ሰው እህቴ በጣም ዛሬ ግን ኤላባጂና ማሳፈሪዳው የእግዚአብሔር ሰው ምን ዋኔ ታመመችው የስ አላቅም እኔ ማታ አሁን ስራ ቦታ ብቻ ነኝ ያለሁት ወይ ስራም እየሰራሁ አይደለም እችን 15 ቀን ዝም ብሎ ሆስፒታል ያስኬደናል አሁን ደግሞ ማታ በጣም አሟት ደውላ ጠራችኝ የቤት ስገባ ታማለች ማለት ነው ምን እንደምትታመም አላውቀውም ምን ጨጓራ ነው የምትለው ያስመልሳታል አው ደም ነው የምታስታውቀው ያስመልሳታል የምትበላው ነገር ያስመልሳታል እውነት ነው እና አሁን ዛሬ ደግሞ ለሊት ላይ ጮኸ እንደ ቡዳኔም ብሎ ጮኸ በቃ አትናገሪ የእግዚአብሔር መንፈስ ስለተናገረ አትናገሪ የምትበላው ይወጣል ካልኩሽ እሱን ብቻ መልሽልኝ የምትበላው ይወጣል ኤላባጂና ማሳፋሪ ላቦ ራክላ ዲና ላባሳፋሪ ላቦ ጄኔማ ሴላ ዲና ላባሳክ ላቦ ሼፌሬ ለቤጂናማ ሮቦ ሴክላባ የእግዚአብሔር መንፈስ እጅህት ባለችበት ቦታ እግዚአብሔር እንድትገልጥ ጸልያለሁ እግዚአብሔር በጌታ በኢየሱስ ክርስቶስ ስም እግዚአብሔር ያለች ሌባሳቲ ላባ ጄኔሞ ሳፋሪ ላቦ ይኸውልሽ የእህትሽን ኬዝ በደንብ አዳምጪኝ የእህትሽ ኬዝ እንደዚህ ነው ሆስፒታል የሚያስኬድ አይደለም ነፃ መውጣት ያለባት ልጅ ነች እና እንደዚህ ነገር አለው ኢትዮጵያ በነበርኩበት ሰዓት ነበረች የቤት ሰራተኛችንና እሷን የቀጠርናት ጊዜ እና እናቷ በእንቁላል አድርጋ አብልታት ነበር መርገም ነበር እና ጾም ጸሎት ይሰጥ እየጸለይን እያለ መንፈሱ ገለጠ ራሱንና በደንብ እንድታደምጪኝ እፈልጋለሁ ወደዛ ስለወሰደኝ ነው ወደዛ ዘመን ስለወሰደኝ ነው ማወራልሽና እንደዛ እየጸለይንላት እያለ መንፈሱ ተናገረ በሚበላ ነገር ሰተዋት ልጅቷ እንድትቀር የተደረገ ነበር እናቷ ጨክናባት ሳይሆን የእናቷ ባል አባቷ ጥንቁልና ቦታ ላይ አያቱ ጋር ሄዶ የገባው ቃል ኪዳን ነበር ከዛ የመጣ ዘር ነበር ስለዚህ አንዱ ሰው መስዋዕቱን ካቆመ አያቱ ስለሞተ አያቱ መስዋዕቱን ሲያቆም ወደ አባቱ መዞር ነበረበትና አባቱን ማስጨነቅ ስለጀመረ አባቱ አሳልፎ ልጅቷ ለዛ ቤት ከዳማ እንድትከድም አሳልፎ ሰጥቷል እና እናትና አባት ጨክነውባት ሳይሆን መንፈሱ ተቆጣጥሯቸው ስለነበር ነው ያንቺ እህት ጉዳይ በእናቷ በአባቷ አይደለም እውነት ነው በአካባቢው ሰው በደንብ አዳምጪኝ በአካባቢው ሰው ነገር ነው እና ይሄ ነገር የተደረገው ህይወቷን ለማጥፋት ነው ጠላት በበቀል ወጥቶ ህይወቷን ካጠፋ በኋላ ክፉኛ ያንቺን ልብ ለመምታት ነው ከእግዚአብሔር ነገር ለማስወጣት ነው በኢየሱስ ስራይ ድረስ
የጨከነ ነገር አያለው የጨከነ መንፈስ አያለው የክፉ መንፈስ የጨከነ በእናንተ ቤት ላይ ሆ ብሎ እንደ ዘመቻ የወጣ ኢየሱስም ስራው ይፍረስ ስደት ላይ ያለ ነው ለዛ ነው የምትበላው ነገር የሚወጣው የምትበላው ነገር የሚወጣው ለዛ ነው እንግዲህ ጨጓራ እኔ ጋር ስትኖር አሁን 6ኛ ዓመቷ ነው አንድ ቀን ጨጓራ የታመምኩ ብላ አታውቅም ግን አሁን ነው ይሄንን ጨጓራ እያለችኝ አንድ 15 ቀን 20 ቀን ይሆናል 6 ዓመቷ ነው እኔ ጋር መኖር በሚበላ አድርገው ይሄ እኔ ልንገርሽ እህቴ በኢንቦክስ ትመሰክሪያለሽ እቺ እህት ሆስፒታል አይፈውሳትም ሆስፒታል አያድናትም እውነት ነው እውነቱን ልንገርሽ ዛሬ እንጸልያለን አንድ ነገር ትሰሚያለሽ ቀለለኝ የሚል ነገር ድምጽ ከሷ ትሰሚያለሽ እሺ ቀለለኝ የሚል ድምጽ ትሰሚያለሽ ቀለለኝ ቅልል ያለኝ ሰላም ነገር ሆንኩኝ የሚል ድምጽ ታሰማሻለሽ የሚገርምሽ አዲስ ነገር ትሰሚያለሽ አሁን እሷ እያደረጋት ያለው በደንብ ልንገርሽ እያደረጋት ያለው ልክ በቃ ልቧን የሚጫን ነገር አያለው ልክ የሚያደክም ነገር ስልሽ ለምሳሌ እንዲገባሽ ልክ በቃ ሰው ወደ መሞት ሲደርስ ልቡ የሚጨነቅ ነገር አለና እንደዛ አይነት ነገር ነው ማየው በመንፈሴና ይቺ ልጅ ግራ ገብቷት ምን ማድረግ እንዳለባትም አትችልምና ልቧን አፍሎ ያያዘ ነው ማየውና ዛሬ ግን ከክርስቶስ ስም የተነሳ ከመስቀሉ የተነሳ ከኃይሉ ጉልበት የተነሳ ለቋት ይሄዳል እንደዚህ ታደርጊያለሽ አንቺ እጆችሽን በልብሽ ላይ ጫኝልኝ የሚሰራው የእግዚአብሔር መንፈስ ነው የሚሰራው የመስቀሉ ጉልበት ነው የሚሰራው የስሙ ኃይል ነው እኛ አገልጋዮች አይደለንም የምንሰራው እኛ መናገር ነው የሚጠበቅብን መስራት የእግዚአብሔር ስራ ነው መሆን የእግዚአብሔር ስራ ነው ማጽደቅ የእግዚአብሔር ስራ ነው ስለዚህ አንቺ ወደዚህ ግሩፕ ስትመጪ እግዚአብሔር ሊያደርግ ያለው ነገር ስላለ ነው እንጂ በፍጹም ሰው አስቦ ወደ እግዚአብሔር ቤት አይመጣም የእግዚአብሔር ቃል ሲናገር በሰው ልብ መፈለግን የሚያስቀምጥ እግዚአብሔር ነው የሚለው ስለዚህ ልብሽን ያሺ ቅዱሳንን የምትተባበሩ ከሆነ ልባችሁን ያዙ እህት ላይ ማስነጠቅን እናድርግ ለዚህች እህት ደውላ እንደዚህ ነገር ሆንኩ ይበላ ዜና ትንገራት የጥላት ስራ ነው ይሄ ሌባጂና ማሳክ ለባዲና ለቦ ሬቤጀኔ ሞሳ ፋዲላቦ ዴላባ ሌክላሳቲና ባጀኔ ሞሳ አሜን የሚገርማችሁ እኔ ጌታን አምነዋለሁ በዚህ ጉዳይ አይቻለሁ አዲስ አበባ ሁነን ክፍለ ሀገር ላይ መንፈሱ ሲመታ የሚከድቡበት መከደሚያ ሲፈርስ አይተናል በጸሎት ብቻ እህቶቼ ወንድሞቼ የሆነውን ነገር ነው የምንነግራችሁ እግዚአብሔር የሚያደርገውን እንዴት ለልጆች እንደሚራራ እንዴት ለልጆቹ ምህረትን እንደሚያመጣ እንዴት ለልጆቹ እንደሚደግፍ ወንድሞቼ ለአንድ ነፍስ የሚጨነቅ አምላክ ነው ያለ እጆቻችሁን ልባችሁ ላይ ያዙ ላባሲታ ሌባጂና ሞሳክ ላባዲና ለቦ ሬበሳቲና ባጂና ማሳብ ለቦ አቤቱ የዘላለም አባት እግዚአብሔር ሆይ ኤግላባጂና ማሳ ኦግላሳቲና ማጄኔ ሞሳ ፋሪላቦ ይህች አቤቱ የዘላለም አባት እግዚአብሔር ሆይ ልቧ ላይ የተቀመጠ እግዚአብሔር ሆይ በሰዎች ዘንድ እግዚአብሔር ሆይ በክፋት ቦታ እግዚአብሔር ሆይ ስሟ ተነግሮ አቤቱ የዘላለም አባት ሆይ የተነገረት ንግርት እግዚአብሔር ሆይ ዛሬ በኢየሱስ ስም እንዲፈርስ ጸልያለሁ ዛሬ በመስቀሉ ጉልበት እንዲፈርስ ጸልያለሁ ዛሬ በደሙ ኃይል እንዲጠረግ ጸልያለሁ እግዚአብሔር ሆይ አንደበቷን ለንጹህ ምግብ እንዲከፈት በኢየሱስ ስም ጸልይኩኝ እግዚአብሔር ሆይ የምትበላው ነገር እንዲስማማት በጌታ በኢየሱስ ስም ጸልይኩኝ እግዚአብሔር አቤቱ በሷ
ላይ የተነገረ ትንግርት በሷ ላይ የተነገረ ትንግርት በኢየሱስ ስም በእነሱ ላይ እንዲመለስ ጸልያለሁ። አቤቱ የዘላለም አባት እግዚአብሔር ሰው የሰራው ክፉ ስራ ራሱ ይበቀለዋልና እግዚአብሔር የሰሩት ስራ እግዚአብሔር በኢየሱስ ስም ይበቀላቸው፣ በኢየሱስ ስም ይበቀላቸው። እግዚአብሔር ባሉበት ቦታ እግዚአብሔር ራባጄና ማሳፓሪላ ወደኔላቦ የዘር ሐረጉን በክርስቶስ ደም የተቋረጠ እንዲሆን ጸልያለሁ። በቤተሰቦቻቸው ያለ እግዚአብሔር የዘር ማረግ እግዚአብሔር በቁጣ የወጣ የክፋት ኃይል በኢየሱስ ስም የተነሳ እንዲሆን ጸልያለሁ። በደሙ ጉልበት የተከለለ እንዲሆን ጸልያለሁ። አሜን አሜን አይ እንቅልፍ አይወስዳቸውም እህቴ፣ እንቅልፍ አይወስዳቸውም። እናንተ ላይ አንድ ረጉ እንቅልፍ አይወስዳቸውም። ዛሬ ግን እንደዚህ ልሻል እግዚአብሔር እኔ ተዋጊ ነኝ። አሜን። ስሙም እግዚአብሔር ነው። አለቀ። አሜን። እኔ ተዋጊ ነኝ፣ ስሜም እግዚአብሔር ነው ይልሻል። የሚዋጋ መልካም የሚያደርግ ላባሲ ታለዋጂና ሞሳ ፓሪላ ቦሼክ ላባዲና ላቦ ሎባሲ ፓሪላ ቦዲኔ ለበጂናባ እግዚአብሔር ሆይ የእህቷን ጭንቅላት በደምህ ለወስኩት፣ በክርስቶስ ደም ለወስኩት። ከላዋ ላይ እንዲነሳ የከበደ ነገር እንዲነሳ ላሳቲና ማሳፓሪላሞ ጎንበስ ስትል እንዳትችል ያደረገ እግዚአብሔር በኢየሱስም ይነሳ፣ በክርስቶስ ደም ይነሳ፣ በክርስቶስ ደም ይነሳ። ልቧ በክርስቶስ ደም የተሸፈነ ይሁን፣ በክርስቶስ ደም ይሸፈን። እግሮቿ በክርስቶስ ደም ይሸፈን፣ እጆቿ በክርስቶስ ደም ይሸፈን። ካለችበት እግዚአብሔር በኢየሱስ ስም መነሳት ይሁንላት፣ በኢየሱስ ስም መነሳት ይሁንላት። ቅዱሱ መንፈስ ባለችበት ቦታ እግዚአብሔር ነካ 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 ያርጋት እግዚአብሔር። የፈውስ እጅ ነካ 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 ያርጋት እግዚአብሔር። አቤቱ የዘላለም አባቱ እግዚአብሔር ሙሴ ብትሩን ሲጥል እባብ እንደሆነው ጠንቋዮቹም እባብ እንዳደረገ የሙሴ ግን የጠንቋዮቹን እንደዋጠ ባሉበት አካባቢ እግዚአብሔር ያንተ ፈውስ እንዲውጥ በኢየሱስ ስም፣ ያንተ ፈውስ እንዲውጥ በኢየሱስ ስም፣ ያንተ የመስቀል ሥራ እንዲውጥ እግዚአብሔር። ያንተ ስም በዛ አካባቢ እንዲጠራ፣ ያንተ ስም በኢየሱስ ስም በዛ አካባቢ እንዲነግስ። አሜን። ኦ ጂሰስ አሜን። ይኸውልሽ ይህች ልጅ ትድናለች። አሜን። ይህች ልጅ ትፈወሳለች። አሜን። በዚች ልጅ መፈወስ የእግዚአብሔር ስም ይነገራል። ሌባ ሳቲላ ባጄን ማሳፋሪላቦ ስሙ ይነገር ዘንድ ይሄ ይሆናል። ሌባ ጂና ማሳ ምልክትን ያደርግልኛል እግዚአብሔር። ሞላባ ዲና ላባ ጄኔ ማሳፋሪላቦ ቀለለኝ የሚል ንግግር ትነግርሻለሽ። በውስጥ ኢንቦክስ ታደርግልኛለሽ። ቀለለኝ የሚል አዲስ ነገር ካለ እንጸልያለን። ግን ቀለለኝ፣ ተሻለኝ፣ የሆነ ነገር ሆነልኝ የሚል ድምጽ ታሰማሻለሽ። ሌባ ጂና ማሳ ክላባ ዲና ለቦዴኔሌቦ ራባጂና ማሳ ከክርስቶስ ደም የተነሳ ነፃ ወጣች። ከክርስቶስ ደም የተነሳ ልቧ ነፃ ወጣ። ከክርስቶስ ደም የተነሳ አእምሮዋ ነፃ ወጣ። ከክርስቶስ የተነሳ እግሯ ነፃ ወጣ። እግሯ በኢየሱስ ስም ነፃ ወጣ። እጇ ነፃ ወጣ በኢየሱስ ስም። ሁሉ አካላቷ በክርስቶስ ደም የታጠበች ትሁን፣ በክርስቶስ ደም የታጠበች ትሁን። አሜን። ኦ እግዚአብሔር፣ ኦ እግዚአብሔር፣ ኦ እግዚአብሔር ለልጆችህ የምትራራ፣ ለልጆችህ የምትራራ፣ ለልጆችህ የምትራራ ስትራራ ነው እግዚአብሔር ሆይ፣ ስትራራ ነው፣ ስትወድ ነው ጌታ ሆይ። አገልጋይ ስላለ አይደለም። ቃል ሲናገር ወዶኛልና አዳነኝ ይላል። ወደህ ነው የምታድነው። የኛ አያድንም እግዚአብሔር፣ የኛ ጩኸት አያድንም፣ በፍጹም አያድንም። ስትወድ ግን ታድናለህ፣ ስትወድ ግን ታድናለህ እግዚአብሔር፣ ስትወድ ግን ታድናለህ ጌታ ሆይ። አሜን። ስትወድ ራራህ ጌታ ሆይ፣ አሜን። ራራህ እና አንቺ በሷ የተነሳ ልብሽ አዝኖ ወድቆ ነበረ። ምን ማድረግ እንደምትችል አቅቶሽ ነበር። ለማን ነው የምናገረው? ምንድነው የማደርገው?
ሆስፒታል ሄደች፣ መልስ የላቸውም። ምንድነው ይሄ ጉዳይ? ከራስሽ ጋር ትሟገቻለሽ፣ ከራስሽ ጋር ታወሪያለሽ፣ ጫለሽ ትወርጃለሽ። ሐሳቡ ደግሞ ያንቺን አይምሮና ልብ ይይዝሽና መጸለይ እስከሚያቅትሽ መዘመር እስከሚያቅትሽ ይሄ ሐሳብ ይይዝሻል። ዛሬ የጥላት ሐሳብ በጌታ በኢየሱስ ስም ተገለበጠ፣ በኢየሱስ ክርስቶስ ስም ተገለበጠ፣ በጌታ በኢየሱስ ክርስቶስ ደም ተለወሰ፣ በመስቀሉ ኃይል ተለወሰ። ባላችሁበት ቦታ በጣም ይነገራል የጌታ ስም። ኦኬ አሜን። በጣም ይነገራል። አሜን። እግዚአብሔር ከሚያደርገው ምሕረት የተነሳ በጣም ይነገራል። ከመራራቱ የተነሳ በጣም ይነገራል። በጣም ሰዎች ብዙ ሊናገሩ ይችላሉ። የእናንተ የበለጠ ነው፣ ይለያያል። ይሄ የመንፈስ አሰራር ነው። የእግዚአብሔር መንፈስ የእናንተ የበለጠ ነው። የበለጠ አሁን እንኳን ተናገሪ ብልሽ አንቺ 6 ሰዓት 7 ሰዓት አይበቃሽም። ተናገሪ እንኳን ብልሽ የእናንተ የባሰ ነው። በቃ እውነት ነው። በቃ በልቧ ላይ ፈውሱናል፣ በአእምሮዋ ላይ ፈውሱናል። ምግብ ሞክሪያት፣ ከዚህ በኋላ ምግብ ትበላለች። የምትበላው ነገር ይስማማል። በምግብ የተሰራ ነገር ነበረ፣ እግዚአብሔር ዛሬ በኢየሱስ ስም ገልብጦታል። በጌታ በኢየሱስ ክርስቶስ ስም ገልብጦታል። በኢየሱስ ስም ገልብጦታል። ሐሳባቸውን በኢየሱስ ስም ገልብጦታል። በጌታ በኢየሱስ ስም ገልብጦታል። ቤታችሁ በክርስቶስ ደም የተሸፈነ ይሁን። ቤታችሁ በክርስቶስ ደም ይሸፈን። ቤተሰቦቻችሁ በክርስቶስ ደም ይሸፈን። አካባቢያችሁ በክርስቶስ ደም ይሸፈን። የምትመገቡት ምግብ በክርስቶስ ደም ይሸፈን። አስተሳሰባችሁ በክርስቶስ ደም ይሸፈን። ንግግራችሁ በክርስቶስ ደም በኢየሱስ ስም ይሸፈን። አሜን። ጌታ ሆይ አመሰግንሃለሁ። መፈወስ የምትችል አንተ ነህ፣ ማዳን የምትችል ጂሰስ። እንደዚህ የሚል ቃል ይመጣል ወደ አንቺ። እንደዚህ ነርሻል እግዚአብሔር። እኔ ፈዋሽ አምላክሽ እግዚአብሔር ነኝ ይላል። እኔ ፈዋሽ አምላክሽ እግዚአብሔር ነኝ ይልሻል። እኔ ፈዋሽ አምላክሽ እግዚአብሔር ነኝ ይልሻል። አለቀ። መፈወሴ ፈዋሽ አምላክ መሆኔን ትናገሪ ዘንድ ነው ይልሻል። ነፃ መውጣቷ እህትሽ እኔ ነፃ አውጪ አምላክ መሆኔን ትናገሪ ዘንድ ነው ይልሻል። እኔ የታሰሩትን እንደምፈታ ትናገሪ ዘንድ ነው ይልሻል። ባለሽበት አካባቢ ስሜ ከፍ ይል ዘንድ ነው ይልሻል። ኤላባጂና ማሳ እግዚአብሔር አመሰግንሃለሁ። ታላቅ ነህና ተባረክ። ሌባቼ ለእህትሽ ምን ታያታለሽ? ለእህትሽ ምን ታያታለሽ መሰለሽ? ደውለሽ እግዚአብሔር እንደዚህ ይልሻል፣ እኔ ፈዋሽ አምላክሽ እግዚአብሔር ነኝ ይልሻል በያት። መንፈስ ቅዱስ እንደዚህ አይነት ቃል ሰጥቶሻል። ቃሉ የሚሰራውን ይሰራል። እግዚአብሔር ይባርክሽ። እግዚአብሔር አእምሮን ይባርክሽ። እግዚአብሔር ልብሽን ይባርክ። የእህትሽን አእምሮና ልብ በኢየሱስ ስም ይባርክ። ስለዚህ በውስጥ ኢንቦክስ አድርግልኝ፣ ያለችውን ነገር ኢንቦክስ አድርግልኝ። እርምጃችሁ፣ ንግግራችሁ፣ መግባት መውጣታችሁ በክርስቶስ ኢየሱስ ደም የተሸፈነ ይሁን። የናንተና የናንተ የሆነው ነገር ሁሉ በሕያው በክርስቶስ ስም የተሸፈነ እንዲሆን ጸለይኩኝ። እግዚአብሔር ባርክሽ። እግዚአብሔር ፊቱን ያብራልሽ። አሜን። ኤላባጂና ማሳሲ ላባዲና ላቦ ሪክላ ሰፈሪ ላቦ አሜን፣ አሜን፣ አሜን። ሌላ ሰው አሜን፣ 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 አሜን። ለሌላ ሰው ቦታ ልቀቁ እንዳስገባቸው። ለሌላ ሰው ዛሬ ጊዜም ቢፈጅ እንትን እላለሁ ብያለሁ፣ እጸልያለሁ ብያለሁ። ሰላም ደብል ስክሪን ደብል ታብ ምናምን አድርጉ። እሺ እህቶቼ ወንድሞቼ፣ አሜን፣ 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 አሜን። ኦኬ ለሌላ ሰው ቦታ ልቀቂ፣ ሰው እንዳስገባ። ጂሰስ የስ ፕሊዝ። ጂሰስ ወጣለች። ፕሮፌት ጂሰስ አሁን ተጸልዮላት ወጣለች። ይሄ ወጣችሁ። ኦኬ ሰናይት የሚሏት ልናገኛት አንችልም። እሺ ማነሽ? ከዛ ቀጥሎ ማን? ሳናቲታን ጠርታኝ ነበር፣ አልሰማኸኝም? ሳናቲታን ኦኬ ግቢ አንቺ። አይዋ ቅድም ጠርቼሽ ነበር።
ግቢ የእግዚአብሔር መንፈስ እንደረዳን እጸልይላችኋለሁ። ኦልሞስት ረጅም ጊዜ ነው። ካልሆነ ደግሞ ነገም በጠዋት ስለምገባ ኮፒ አድርጉ፣ ሼር አድርጉ፣ ሊንክ አድርጉ። እሺ ኤላባጂና ማሳክ ላባጂና ላቦሮሎ ቦጂና ማሳክ አባዬ ስለ እህቴ ያመሰግናለሁ። እግዚአብሔር ቅዱስ መንፈስ ልትናገር ደግሞ የወደድከውን በእሷ ላይ እንድትናገር በኢየሱስ ስም ላንተ አሳልፌ ሰጠው። አቤቱ የዘላለም አባት የኔ የደምና የሥጋ ሐሳብ ጸጥ እንዲል በፊትህ ጸልያለሁ። እግዚአብሔር አቤቱ የዘላለም አባት እግዚአብሔር ሆይ ቅዱስ መንፈስ እንደወደደ እግዚአብሔር ምክንያቱም መንፈስ ቅዱስ ሚስጥርን ይናገራል ተብሎ በቃል ተጽፏልና ሚስጥርን መናገር የምትችል አንተ ነህና በጌታ በኢየሱስ ክርስቶስ ስም ጣልቃ እንድትገባ ጸልያለሁ። አቤቱ የዘላለም አባቱ እግዚአብሔር ያ የክርስቶስ መንፈስ ያ ሕያው ያደረገው መንፈስ በመካከላችን እንዲገለጥ በኢየሱስ ስም ጸልያለሁ። እግዚአብሔር አቤቱ የዘላለም አባቱ ከታሰረችበት ጉዳይ ላይ እግዚአብሔር ነገሯ እንዲቀየር በኢየሱስ ስም ጸልያለሁ። ከገባችበት ጉዳይ ሌሎቻችሁ ማይክ ዝጉ። የሷን ብቻ ነው የምፈልገው። አሁን የሷን ብቻ ነው የምፈልገው። እግዚአብሔር ሆይ ምሕረት ስላበዛህላት አመሰግንሃለሁ። አቤቱ የዘላለም አባቱ እግዚአብሔር ምንድነው አንድ ድምጽ ሰማለሁ እንድትነግሪኝ እፈልጋለሁ። ስራ የሚል ድምጽ ሰማለሁ። ምንድነው? አሁን ስራ ቦታ ነው ያለሁት። ኤላባጂና ማሳቱላ ሌክላሳቱላ ባሽፔሬ ለቤጂናማ ሮሳ ክላሽ ለቤጂኒ ሞሳፋሪላቦ ቅዱስ እግዚአብሔር አመሰግናለሁ። ቅዱስ እግዚአብሔር አመሰግናለሁ። ቅዱስ እግዚአብሔር አመሰግናለሁ። ስለ ራራህ አመሰግናለሁ። ስለ ምህረትህ አመሰግናለሁ። ስለ ኃይልህ ችሎታ አመሰግናለሁ። አቤቱ የዘላለም አባቱ እግዚአብሔር ሆይ ከባድ ጂሰስ ኦላ ባሳቲ ላባጄኒ ሞሳፋሪላቦ ሬሜሴክ ለቤዲና ላባሳቺና ማሳ ሮማሳ ቴሌቪዥን ሙሳ ፈውስ ይሁን እግዚአብሔር፣ ፈውስ ይሁን እግዚአብሔር፣ ፈውስ ይሁን እግዚአብሔር። በጌታ በኢየሱስ ስም ፈውስ ይሁን እግዚአብሔር። የአእምሮ ፈውስ ይሁን፣ የልብ ፈውስ ይሁን እግዚአብሔር። የንግግር ፈውስ ይሁን እግዚአብሔር። በቤተሰቦቿ ላይ ፈውስ ይሁን እግዚአብሔር። ፈውስ ይሁን፣ የመለኮት ፈውስ እግዚአብሔር፣ የመለኮት ፈውስ እግዚአብሔር። በጌታ በኢየሱስ ስም የመለኮት ፈውስ እግዚአብሔር፣ በጌታ በኢየሱስ ስም እግዚአብሔር የመለኮት ፈውስ እግዚአብሔር። እጅ ትንቀሳቀስ እግዚአብሔር፣ እጅ ትንቀሳቀስ እግዚአብሔር። ፈውስን የምታድል እጅ ትንቀሳቀስ እግዚአብሔር። ፈውስህ የምታድል እጅ ትንቀሳቀስ እግዚአብሔር። ፈውስህ አቤቱ የዘላለም አባት በከበዳት ጉዳይ ላይ ፈውስህ ትምጣ፣ የፈውስ እጅ ትምጣ እግዚአብሔር። በቃታት ጉዳይ ላይ የፈውስ እጅ ትምጣ እግዚአብሔር። አሜን። ምንድነው ሐዘን የመታሽ አንቺ? ምንድነው በጣም አያለውና ጥልቅ የሆነ ልብሽን ይኸውልሽ እንደዚህ ይለኛል የጌታ መንፈስ። ወዴት ይወስደኛል መሰለሽ? ሳሙኤል አንደኛ ላይ ወደ ሐና ይወስደኛል። ወደ ሐና ይወስደኝና እንደዚህ ይላል፣ ሐና ቁጭ ብላ በቃ የልቧ የሐዘን ጥልቀት በጣም ሩቅ ነበረና ያንቺም እንደዛ ነው። አዎ እውነት ነው። ያንቺም እንደዛ ነውና በደንብ አዳምጪኝና ሐና ስለምትለምነው ያንቺ በምን ጉዳይ እንደሆነ አላውቅም። ሐና ግን ስለ ልጅ ነበር። ግን እኔ እየነገርኩሽ ያለሁት ያንቺ ስለ ልብሽ ማዘን የሐና አይነት ሐዘኔታ ነው። በሷ ላይ የደረሰ ሐዘኔታ ባንቺ ላይ አያለው። ጥልቅ የሆነ ሐዘን ነው የማየው። የእግዚአብሔር መንፈስ ካልመጣ የማይሻሻል ጥልቅ ሐዘን ነው ያለሽ። ያንቺ ጉዳይ የሚፈታው የክርስቶስ መንፈስ ራሱ ብቻ ነው። ዛሬ ነፃ ሆነሽ ቀሎሽ ትመለሻለሽ። ይኸውልሽ የእግዚአብሔር መንፈስ ወደ ሐና ይወስደኝና ሐና በጣም ልቧ አዝኖ የሚገርምሽ አገልጋዮቹ ራሱ በቤት የቆዩ አገልጋዮች አልተረዷትም። እነ ኤሊ አልተረዷትም። ያንቺ እንደሱ ነው። ማንም አይረዳሽም።
እግዚአብሔር ብቻ ነው እንደዚህ አይነት ልብ መፈወስ የሚችል እግዚአብሔር ብቻ ነው እህቴ የትም እጅ አስጭኝ የትም ቅባት ይፈሰስ የትም ውሃ ላይ ያስጸልይ እንደዚህ አይነት ከስር የሚነቀል የክርስቶስ መንፈስ ብቻ ነው በፍጹም እንደዚህ አይነት ነገር በህይወቴ አይቼዋለሁ ያንቺ ሐዘን የሐና አይነት ሐዘን ነው እነ ኤሊ ያልተረዱት በቤቱ ላይ የቆዩ ሰዎች ያልተረዱ ሐዘን ነው አንቺ ላይ ያለው ዘሴም ሐና እውነት ነው ልክ ካልሆንኩ መናገር ትችያለሽ እውነት ነው በእግዚአብሔር መንፈስ ሆኜ ነው የምነግርሽ ማንም ሊነቅለው የማይችል ሐዘን ከጌታ ከኢየሱስ ክርስቶስ በስተቀር ማንም እንደዚህ አይነት ሐዘንን ያውቃለሁ ሲያነሳ እግዚአብሔር አይቻካለሁ ሲያነሳ ስር ነቀል ለውጥ ሲያደርግ አይቻካለሁ የሚገርምሽ እነ ኤሊ ማለት በቤተ መቅደስ ላይ ያረጀ ሰው ማለት ነው በእግዚአብሔር ቤት የቆየ ሰው ማለት ነው አንቺም ሰዎች እንደሱ አይነት ሰዎች እንኳን አይረዱሽም ሪል ነው የምነግርሽ እኔ አይቼሽ አላውቅም ስምሽን ሰምቼው አላውቅም ድምፅሽን ሰምቼው አላውቅም ይሄንን ፕሮግራም ከጀመርኩ 3 ቀኔ ነው አንድም ቀንም አይቼሽ አላውቅም በፍጹም አንድም ቀን ግን አያለው በመንፈሴ ልብሽ እንደ ጉድጓድ ርቆ አያለው ያዘን ጥልቀት እውነት ነው አንዳንዶቹ እንዳበድሽ እኮ ነው የሚቆጥሩሽ አይረዱሽም እንዳበድሽ ምንድነው እንትን የምትለው በቃ ልክ በቃ ኤሊ